እመቤታችን ድንግል ማርያም ኢትዮጵያዊ ነች ይላል። እንዴት ብዬ ሳነብ የተወለደችው ሸዋ ክፍለ ሀገር ደብረ ሊባኖስ አውራጃ በ7 ዓመቷ ልታድግ ሊሳልሙ ወላጆቿ ኢየሩሳሌም ሄደው እዛው ቀሩ። ታዲያ እዛ ምን ወሰዳት እንዳንል ማለት ነው። እንዲህ እየፈጠረም ምን ጽፏል። ከዛ በኋላ ልጇን ደግሞ ወልዳ ወደ ግብጽ ስትሰደድ ወደ ግብጽ ላይ ሆኖ ያማትባል ሕፃኑ ኢየሱስ። ልጄ ሆይ ወደዚህ ቦታ ምንድነው የምታማትበው? አይ ወደዚህ ኢትዮጵያ የምትባል ሀገር አለች፣ እዛ ሀገር ላይ ደጋግ መነኩሴዎች አሉ፣ አይ ይሄን ሀገር ልጎብኝ ብላ መጣች። አክሱም 3 ቀን ውላ አድራ ተጋብዛ ሄደች ይላል። የተጻፈ በቀይና በጥቁር ሰው የሚሰማው መጽሐፍ። አክሱም 3 ቀን ውላ አድራን ሄደች ይላል። ይሄ ምንድነው ሲባል ታሪክ ከመፍጠር ያልተሰራ ታሪክ ከመፍጠር ባሻገር የመቀማት ኢትዮጵያዊ የማድረግ እግዚአብሔራዊ ታሪኮችን ኢትዮጵያዊ ማድረግ በሽታ ነበረብን። ምንም አይካድም። እኔ ትንሽ የከፋኝ ደብረ ሊባኖስ መታ ቤተሰቦቿን ሳትጠይቅ መሄዷ ነው። የድሮ ጎረቤቶቿን ሳትጠይቅ መሄዷ። በፍርድ ቀን ሰው ምን እንደሚመልስ አላውቅም። ከዛ ባለፈ ይገፋላል። በቃ ኢትዮጵያዊ ማድረግ። በኋላ ልጇ ተሰቀለ። በሰቀሉት ጊዜ ኡራኤል የሚባል መልአክ መጣ። እኔ ኡራኤል የሚባል መልአክ መጽሐፍ ቅዱስ ውስጥ አላየሁም፣ ካለ እሰየው። መጣ፣ የጌታን ደም ከጎኑ ላይ ቀዳ፣ በጽዋ ቀዳ። ጌታ ሆይ የት ልርጨው አለ። በዓለም ላይ ሁሉ ርጭ፣ መጀመሪያ ግን ኢትዮጵያ የምትባል ሀገር። መስቀል ላይ ሆኖ ነው የሚያወራው። ቆል ነግራችሁ እኮ ነው። ትግራይ ክፍለ ሀገር ናግራን አውራጃ ላይ ሄደ እርጭ መጀመሪያ። ምክንያቱም ከዛ አውራጃ ደግ ደግ ባህታውያን ይወጣሉና። መልአኩ ብር ብሎ መጥቶ ትግራይ ክፍለ ሀገር ናግራን አውራጃ መጀመሪያ ረጨ። ኦኬ። ዝም ብዬ ሳስብ እንዴት ሆነ ብዬ ሳስብ ይሄን ታሪክ የጻፈው ሰውዬ የትግራይ ልጅ ነው። ገብቷል? ከዛ ሸዋ ይቀጥላል። ረረረ ከትግራይማ ሸዋ ይበልጣል። እንዴት? የኛን ደሞ ልንገር ነበሩ ከሌ ስም አልጠራ ማለት። ከዛስ በኋላ በረው 6 ክንፍ አውጥተው ሄደው ስላሴ ፊት ስላሴ ላይ እጣናት ነው። ክብር ለአንተ ክብር ለወልድ ክብር ብለው በረው ስላሴ ፊት አጥኖትና የኛ ይበልጣል። አይ ምን ይማረግ ነው? ዝም ስንባል ታሪክ ከመቀማት ከመፍጠር ምናምን አልፎ የላይኛውን እዚህ ሰፈር እስከ ማምጣት ደርሰን። ለዚህ እቺ ሀገር ምህረት ያገኘችው በቅርቡ ነው፣ ክርስቲያን ሲበዛ ወንጌል ሲሰፋ እንጂ በሃይማኖት የተፈጸመ የወንጌል ጥፋት በጣም ብዙ ነው። አሁን ማልነግራችሁ ለጆሮ የሚቀፉ ብዙ ነገሮች ተጽፈው ይሳማሉ። ለዚህ መድረክ ስለማይመጥኑ እነሱ ያወሩትና ያስተማሩት ሰዎች ለነሱ ለአባቶቻችን ኃጢአት ምህረት መለመን እንጂ አማርኛቸውን መድገም አያስፈልግም። ጸያፍ ቃላት በጌታ በኢየሱስ ደም ላይ ጽፈዋል። መጽሐፉን ከጠቆምክ ይበቃል። ገድለ ተክለ ሃይማኖት፣ ገድለ መርቆሪዎስ የድፍረት ንግግር የፈጠረው መርቆሪዎስ ነው የሚል ማንም ሊቀርበው የማይችል አንድያ ልጁ ብቻ በቅፎ የተቀመጠው አብ ጋር ክንፍ አውጥቶ በሮ ሄዶ ኢትዮጵያ ዕጣን ስላሴ ላይ ስታጠን ይታይ። እግዚአብሔር መንፈስ ነው። ሄደ ፊቱ ላይ እንዲምታረግለት አይደለም። እግዚአብሔር መንፈስ ነው። የጫካ ዕጣን አይታጠን። ልጁን አሽቶ ረክቶ ጨርሷል። ከዚህ በኋላ ምን ምታጠነው ነው? ስለዚህ ይመስላል ዘመን መጣ፣ ድንቁርና ተገፈፈ። እግዚአብሔር ይመስገን።